በዚህ ቦታ ላይ 40 መዓልትና 40 ሌሊት ጸልዮ 3 የኃጢአት ስሮች የተባሉትን ስስትን፣ ገንዘብ መውደድንና ትዕቢትን እነዚህን ኃጢአቶች እነዚህ የኃጢአት ስሮች የተባሉትን ያስወገደበት ያሸነፈበት ነው። እናንተ በዚህ ብትኖሩ እንዲሁም ከሚመጣባችሁ ኃጢአት ሁሉ ከሰይጣን መሰናክል ከተንኮል ትድናላችሁ ሲል በዚህ ቦታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሞ ጸልዮ ለቤለክሙ ግበሩ እናንተ ደግሞ ከዚህ በኋላ እንዲሁ አድርጉ ብሎ አዝዞን እሱ ባዘዘው መሰረት ነው ዛሬ አብይ ጾም ተጀምሮ ነገ ሱባኤው ይጀምራል። እንግዲህ የነበረው ዘወረደ ነው ጾመ ሕርቃል ነበር። ከነገ ጀምሮ እንግዲህ አብይ ጾም 40 ቀን ይቀጥላል ሱባኤው ማለት ነው። በዚህ ሱባኤ በፍቅር በአንድነት በንስሐ በመተሳሰብ በለቅሶ በመስገድ እንድናስብ እንድንጸልይ ስለ ኃጢአታችን፣ ስለ ሀገራችን፣ ስለ ኑሯችን፣ ስለ ፍጻሜያችን የምናስብበት ወር ነው ይሄ አብይ ጾም። ሌሎቹ አጽዋማት ቁርአን ናቸው የጾማቸው። ክርስቶስ ይመጣልናል ያ ጽድቃችን እንደ መርገም ልብስ ሆነብን እያሉ ለኢሳያስ የጸለዩት ክርስቶስ እንዲመጣ ነበረ። ክርስቶስ ከመጣ በኋላ ግን ይህን ጾም የጾመው ራሱ መድኃኒታችን ኢየሱስ ክርስቶስ ነው። አሁን የቆማችሁት ከዛሬ 2000 ዓመት በፊት ጌታችን ኢየሱስ ክርስቶስ በቆመበት በጸለየበት ቦታ ነው ማለት ነው። ሌላ ጊዜ እንግዲህ ጊዜያቸውን የገደላቸው በዛ ጸበል ውስጥ እናንተ እዚህም ተሯን ተሰበሰብን ለማስተማር ምቹም ስላልሆነ ነው እንጂ በየመኪናው ሰፊ ትምህርት ተሰጥቷል። ጊዜያችሁን በአግባቡ መጠቀም ከቻላችሁ ሊቀ ሊቃውንት ዕዝራ 2 ወር እዚህ ቆሮንቶስ ገዳም ላይ ያሳልፋሉ፣ ያስተምሩናል ማለት ነው። ኢያሪኮን ያሳልፉት ቅዳሜ ኢያሪኮን እንመጣለን። እዚህ ደርሰን ሊቀ ሊቃውንት ያስተምሩናል ማለት ነው። እግዚአብሔር ለበረከት ያድርግላችሁ። አሜን። አንዴ እንተላለፍ። እዚህ ጋር ቆይ፣ አንዴ እዚህ ጋር ያባል ልብስ ነው። ሰው እንዳይቀር ከኋላ ወጣ። ስበሪው የጠዋቱን ቢሆን ስበሪው አለቀዋን ነው ስራ ተባረረኛ ስበሪው በስመ አብ በያት በቀረጠና ላክልኝ كان ليش مو كذي؟ ايه كم ماكم زي؟ في من تبع اسرائيل ارثيريا واثيوبيا والله طالعين جيت عليهم لقيتهم طالعين فوق انا طلعت فوق بلكي نزلت حدا شروط والله طالعين نزلت من فوق لهم طالعين شروط على الفاضي والله ببعث ما اعرف ايش وين ما شفت كاس من فوق انا نزلت اول واحد روح لزق في محمد لو محلك الا لزق فيه والله لو محلك الا روح الزق فيه وروح يا عمي قول له انا بجيب بطاطس سيارات لابزول لا طريق لزق عنده والله العظيم محلك الا لزق انا والله ما بحكي معه والله ما بحكي مع فريق عن جد بحكي معك خلص شو بدك ليش انسى شروط تاكسي